አሰላሙ አለይኩም ወረህመቱላሂ ወበረካቱ። ውድና የተከበራችሁ የኔ ቤተሰቦች እንዴት ናቸው? አለሁላችሁ። እኔ ደህና ነኝ አልሐምዱሊላህ። ዛሬ ይዤላችሁ የመጣሁት ፈዋካ ቤት ውስጥ እንዴት አሲር እንደምንሰራ ነው ማለት ነው። እዚህ ጋር ጀሂዝ አድርጌያለሁኝ። ሁሉንም ቆራርጬ አዘጋጅቼ እዚህ ጋር መፍጫ አለ፣ እዚህ ጋር ውሃ አለ ማለት ነው። አሁን ወደ አሰራር እንሄዳለን። እዚህ ጋር ይኸውላችሁ ሌሞን አለ፣ እዚህ ጋር ሙዝ አለ የተቆረጠ፣ እዚህ ማንጋ አለ ቆራርጬ ያዘጋጀሁት ማለት ነው። እዚህ ጋር ይሄንን ስሙን እንኳን አላውቀውም ማለሽ። እዚህ ጋር ደግሞ ምን አለ መሰላችሁ ሀብሀብ በሰማያዊ ይሄ በአስፈሩ ማለት ነው። በሰማያዊ ብርቱካን የሚመስል ሀብሀብ አለ። አወል መራ ነው ያየሁትኝና ይሄንን ነው የምንሰራው ማለት ነው። ወደ አሰራሩ እንሄድ፣ ተከታተሉኝ። አሁን ውዶቼ ይሄንን ሁሉንም አሲር መፍጫ ውስጥ እናደርገዋለን ማለት ነው። ሁሉንም ባንድ አድርጌ ሁሉንም ይኸውላችሁ እንግዲህ ሁሉንም ባንድ አድርጌ መፍጫ ውስጥ አደረኩት። አሁን እዚህ ጋር ውሃ አለ። ውሃውን በትንሽ ነው የምታደርጉበት። ለምን የሀብሀብ ውሃ ስላለ እንዳይበዛ በዚች ኮብ አንድ ኮብ ታደርጉበታላችሁ ማለት ነው። አሁን ደግሞ እዚህ ጋር መፍጫው እናደርግና ይኸውላችሁ ክዳኑ የት አለ? እናንተ ስኳር ማድረግ ትችላላችሁ። እኔ ግን ስኳር ማድረግ አልፈለገም። እንደዚሁ ሰርቼ መጠቀም ነው የምፈልገው። አሁን ወደ መፍጨት ሁላችሁ እንግዲህ ውድ ቤተሰቦቼ አሲራችን በዚህ መልኩ ደርሷል ማለት ነው። ፍሬሽ የሆነ አሲር ቤት ውስጥ ሰርታችሁ የተጠቀማችሁ አሲር ወላሂ ነው የምላችሁ፣ መራ ይለያል። በጣም አሪፍ ነው፣ ይጥማል። ለራሳችሁ ለጤንነት ለሰውነታችሁ በጣም አሪፍ ነው እና እየሰራችሁ ተጠቀሙ ትላችኋለሁኝ። አይውላችሁ እንዴት ጣፍጥም እንዴት እንደሚያምርም ሎኑ ለራሱ በጣም አሪፍ ነው፣ ለየት ያለ ነው እና እንደዚህ እያደረጋችሁ መጠቀም ትችላላችሁ። በነገራችን ላይ እኔ ውሃ ነው ያደረኩት። እናንተ ደግሞ ሐሊብ የምትወዱ ከሆነ ወተት መራአ ያለ ወተት አድርጋችሁ መፍጨት ትችላላችሁ። እኔ ግን በዚህ መልኩ ነው ያዘጋጀሁት እላችኋለሁ። ውድ ቤተሰቦቼ ይሄን ይመስላል የዛሬው አሲር አሰራሬ። በሌላም ደግሞ አሲር እንዴት እንደሚሰራ አብረን የምናየው ይሆናል ቀጣይ ቪዲዮ። እስከዛው ድረስ ሼር፣ ሰብስክራይብ፣ ላይክ እያደረጋችሁ አበረታቱኝ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።